አባቴ ነህ ስጠኝ በረከት የበላይ ጥሩ ወርቅ ያናም አባት ለኔም አባቴ ነህ ስጠኝ በረከት ምኞቴን ፈጸም ልቤን ደስ ሲለው እግዚአብሔር ባርኮልኝ አንድም እንዳይጎድለው አንተስ መልካም ንጉስ አባት ነህ ልበለው አባቴን ባርኳት በጸሎት ፍቅር ጥሩ ወርቅ አፈራች ጎጃሟ ምድር ይህንን ስናገር የሰው ዲያቆናት ሊቃውንቱ ሁሉ ፍቅሯን በመመልከት ጌታ ሰው እያሉ ምንም ሳይታክቱ በመሄድ ሆነው ሲዘምሩ አሉ። በላይነሽ ጥሩ ወርቅ በሙሉ ጎጃም ከሁሉም ጥሩሬ ማህሌት መልካም ላንክሬ ጌታ ሰው ተሾመላለም በመካነ ሕይወት በቅዱስ ብቸና ሕይወት የክነቴ እድሌ ሲቀና ሁሌም ላላቋርጥ ካለ ምስጋና ቃል እገባለሁ በቅድስት ሐና ኢትዮጵያ የታሪክ ማህደር አሰባስበሽ ያሸሁን በአንድ መንደር ሁሉን አሟልተሻል የለም የሚጎልሽ ማንም የማይበልጥሽ አንቺስ የበላይ ነሽ ከመሰናክሎች ከፈተና ሁሉ ርቄ እንድኖር ከጠበል ሰው ልቦና ይዝራ ከሁሉም ነገር እንከን የሌለበት ጥሩ ወርቅ ልሆን ከመሰናክሎች ከፈተና ሁሉ ርቄ እንድኖር ከጠበል ሰው ልቦና ይዝራ ከሁሉም ነገር እንከን የሌለበት ጥሩ ወርቅ ልሆን አይገባም እንጂ ሳይማር ማይሌት አይገባም እንጂ ሳይማር ማይሌት ሁሌም ይመኝ ነበር ጥሩ ወርቅ ለማግኘት ከሐና በረከት ከጥሩ ወርቅ ሀብት በሜሮን መዓዛ ቅዱስ ማህሌት መርቀው ከሰጡኝ መላከ ሕይወት አገለግላለሁ ሳለሁ በሕይወት መላከ ሕይወቴ በፍጥነት ድረስ ሐና በረከት ከጥሩ ወርቅ ሀብት በሜሮን መዓዛ ቅዱስ ማህሌት መርቀው ከሰጡኝ መላከ ሕይወት አገለግላለሁ ሳለሁ በሕይወት መላከ ሕይወቴ በፍጥነት ድረስ እንግዲህ እንዳለ መላከ ሕይወቴ በፍጥነት ድረስ ስለሽ ነህና አባቴ ንጉስ ከማይሌ ልግባና ጌታን ላመስግን ከቀሲስ ተረፈ እንዲቀበል ወይን ከማይሌ ልግባና ጌታን ላመስግን ከቀሲስ ተረፈ እንዲቀበል ወይን ይችናት ጋብቻ በጣም አስደሳች በመላከ ሕይወት በድረስ አሰፋ በቀሲስ ላመስግን በቀሲስ ተረፈ የተፈጸመች ይችናት ጋብቻ በጣም አስደሳች በመላከ ሕይወት በድረስ አሰፋ በቀሲስ ላመስግን በቀሲስ ተረፈ የተፈጸመች በመላከ ሕይወት በአስተዳዳሪያችን በቀሲስ ላመስግን በነፍስ አባታችን በቀሲስ ተረፈ በቅርብ ተጠሪያችን ሊቀ ዲያቆን ደሴም በቅርብ ወንድማችን መንፈሳዊ ትምህርት ተምረን ተመክረን ለተክሊል ለቁርባን ይሄው ዛሬ በቃን በመላከ ሕይወት በአስተዳዳሪያችን በቀሲስ ላመስግን በነፍስ አባታችን በቀሲስ ተረፈ በቅርብ ተጠሪያችን ሊቀ ዲያቆን ደሴም በቅርብ ወንድማችን መንፈሳዊ ትምህርት ተምረን ተመክረን ለተክሊል ለቁርባን ይሄው ዛሬ በቃን መካነ ሕይወት ሆይ ደብርሽ ይቀደስ ምዕመናንሽ ይብዙ ለሁሉም ይንገስ ህንጻሽ የወርቅ ነው ድውኝ ይፈውስ ተሰርተሻልና በመላከ ሕይወት በቀሲስ ድረስ ከእናቱ ማህፀን አምላክ የቀደሰው ምሕረት ቸርነቱን ክብሩን ያወረሰው በአምላክ ስንቱን አልፎ ለዚህ ያደረሰው ከሁሉም የበላይ አንተ ነህ ውድ ሰው
ከእናቱ ማኅፀን አምላክ የቀደሰው ምሕረት ቸርነቱን ከእናቱ ማኅፀን አምላክ የቀደሰው ምሕረት ቸርነቱን ክብርን ያወረሰው በአምላክ ስንቱን አልፎ ለዚህ ያደረሰው ከሁሉም የበላይ አንተ ነህ ውድ ሰው። ከጎኔ ነበር እኔ ያላሰብኩት ውድ ሰው ሆነብኝ ከዚህ ያገኘሁት። የፍቅሬን ሕንፃ ቤት የሚሰራው ጠፍቶ ስጨነቅ ስቸገር ጎደሎዬ በዝቶ በኢንጂነር ስንታየው ፕላኑ ተሰርቶ በእርሱ አማካሪነት ለፍጻሜ በቅቶ ዛሬን አየሁበት ሁሉንም አሟልቶ። ሃይማኖተ ጽኑ መንፈሰ ጠንካራ ሊቀ ዲያቆን ንዑስ ሊቀ ዲያቆን ዕዝራ ሊቀ ዲያቆን ዮሴፍ ሊቀ ዲያቆን ንጉሥ ለክህነት መርጧቸው ገብረ መንፈስ ቅዱስ ዞትን ይኖራሉ ስሙን በማወደስ። ሃይማኖተ ጽኑ መንፈሰ ጠንካራ ሊቀ ዲያቆን ንዑስ ሊቀ ዲያቆን ዕዝራ ሊቀ ዲያቆን ዮሴፍ ሊቀ ዲያቆን ንጉሥ ለክህነት መርጧቸው ገብረ መንፈስ ቅዱስ ዞትር ይኖራሉ ስሙን በማወደስ። እህተ ማርያምም መልካምም እህቴ ክብር የምሰጣችሁ ልክ እንደ እመቤቴ ዘላለም ኑሩልኝ ሁሌም በሕይወቴ። እስከ ዛሬ ዝም አልን ቢገባንም ግራ ድምፃችን ይሰማ የሁሉም በጋራ አዲስ ንጉሥ ይምጣ ዕዝራ ተናገራ። ምንጊዜም አይሻር ጌታ ሰው ያለው አንዴ እንደተሾመ ሁሌም መልካም ነው። ካህናት፣ መምህራን፣ ሊቃውንቱ ሁሉ እናቶች፣ አባቶች፣ ዘመዶች በሙሉ እህት ወንድሞቼ፣ ጓደኞቼ ሁሉ ሀብታቸውን ያቅና በአንድ ይመርቷል። ሀብታቸውን ያንሳል 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 ያንሳል። ሙሽራችንን ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ያልምልልን። የነበረን የዕለቱ መርሃ ግብራችን ይሄ ነው። እናንተም የእኛን ቃል ሰምታችሁ ታግሳችሁ ምንም እንኳን ለሙሽሮች ክብር ቢሆን ሁላችንም የመጣን እኛ ልጆቻችሁ ስናዝዛችሁ ደግሞ ቃላችንን ተቀብላችሁ እስካሁን ድረስ ስላከበራችሁ ልባዊ ምስጋናችንን እያቀረብን ቀጣዩን ምግብ ከሥጋችን የሚስማማ ከደማችን የሚስማማ እንዲሆን እየተመኘን እግዚአብሔር ያክብርልን።